ግን ከቆረቡ በኋላ የቆራቢ ሰው ህይወት ምን እንደሚመስል አስባችሁታል? አዎ ስጋውን የበላ ደሙንም የጠጣ የዘላለም ህይወትን ያገኛል። ነገር ግን በዚህ ምድር በምን ይገለጣል? ጥቅማቸው ትርፋቸውስ ምንድን ነው? አስባችሁታል? በዚህ ቪዲዮ ማጋራችሁ በኦርቶዶክስ ቤተ እምነት ውስጥ ያሉ አማኞች ከቁርባን በኋላ ያጋጠማቸውን ክስተት ነው። በእምነትና በንስሐ በኑዛዜ ውስጥ ሆኖ ስጋ ደሙን የተቀበሉ ሰዎች ሁሌ የሚሏት አንድ ቃል አለች። ስጋው ደሙን እንደተቀበሉ ዲፕ ሴንስ ኦፍ ፒስ ወይም ደግሞ ጥልቅ የሆነ የሰላም ስሜት ይሰማኛል ይላሉ። ጭንቀት፣ ድምፅ ረብሻ፣ የህይወት ጫና፣ ሸክም፣ ኮሽኮሽታ፣ ጫጫታ ጸጥ አለ ነው የሚሉት። ሻሎም ይሉታል በሂብሪው። አማርኛ ቋንቋ ፍቺው ሙሉነት፣ ሰላምና ደህንነት ይሰማናል ይላሉ። ታዲያ ግጭት ሳይኖር ቀርቶ ሳይሆን ሁሉም ነገር በፈጣሪ ዘንድ ትክክል ነው እና ፈጣሪ ሁሉም ላይ ምክንያት አለው ብሎ የማመን አዎንታዊ የሆነ ስሜት ውስጥ ይገባል ማለት ነው ያሰው። በሁለተኛ ደረጃ የንጽህናና የመማር የይቅርታ ስሜት አላቸው። በንስሐ ውስጥ ሆኖ ኃጢአታቸውን ሙሉ ዘርግፈው ራስን በመመርመር በመናዘዝ የፈጣሪ ይቅርታን ማህተም በስጋው ደግሞ በማግኘት ከኃጢአት ከጥፋተኝነት ክብደት ወይም ስሜት የመታጠብና እንደገና የመጀመር ስሜት ወይም የህይወት ሪስታርት በተን የመንካትን ስሜት ይጎናጸፉታል። በሶስተኛ ደረጃ ለፈጣሪ የመቅረብ ስሜት ክራይስት ኢንሚ ወይም ክርስቶስ በእኔ ውስጥ ነው የሚለውን ቴዎሎጂ ኮንሰፕት ያልፍና ክርስቶስ የሚኖር የህይወት ልምምድ ይሆናል ማለት ነው። ይሄ ማለት በጨለማ ብቻውን እንደማይጓዝ ሰው ሁልጊዜም ከነሱ ጋር ፈጣሪ እንዳለ የሚያምኑ ናቸው። ይህ ንስሐና የቅዱስ ቁርባን ልምምድ ወዴት ያመራል? በቆረቡ አይኖች ዓለምን ማየት ወደ ማየት ያደርሳል። ይሄ ምን ማለት ነው? የዓለም አታየት ይለወጣል። እግዚአብሔርን በሁሉም ክስተት ውስጥ ማየት ይጀመራል። በፈጠረው ፍጥረት ውስጥ፣ በሰው ውስጥ። ይሄ ደግሞ ምን ያመጣል? አመስጋኝነትን፣ ሰው ወዳጅነትን፣ የክርስቶስ መስዋዕትነትን መቅመስ ይጀመራል ማለት ነው። በፊት ትልቅ ይመስሉ የነበሩ ውሳኔዎች፣ ርዕሶች፣ አንገብጋቢ የሆኑ ጉዳዮች በሙሉ ይቀላሉ። በምትኩ ፍቅር፣ ጸጋ፣ አገልግሎት እየጨመረ ይሄዳል። ታዲያ በእነዚህ ሰዎች ህይወት ውስጥ አንዳንድ ምልክቶች መታየት ይጀምራል። ኖሮ የማያውቅ ታጋሽነት፣ ቀናነት፣ አስታራቂነት፣ ሰላም ይታይባቸዋል። ታዲያ የተቀበሉት ጸጋ ለቤተሰብ፣ ለጎረቤት፣ ለጓደኛ አካባቢያቸውን ሁሉ በደስታ የመሙላት አቅም አለው። በእውነተኛ ቆራቢዎችና አማኞች ዘንድ ታዲያ ልብና አእምሮ በንቃተ ህሊና ይጠበቃል። ይሄ ማለት ሐሜት፣ ጭካኔ፣ ዝሙት፣ ሌላ ካሉበት ጸጋ የሚያጎድፋቸው የሚያቆሽሻቸው ከሆነ ከክርስቶስ ማደሪያነት የሚያስወጣቸው ከሆነ ይጨነቃሉ፣ ይጸጸታሉ፣ ይመለሳሉ፣ ይወድቃሉ። አይሳሳቱም ማለት አይደለም፣ ይወድቃሉ። ግን ሁሌ በንስሐ ውስጥ ስለሚሆኑ ሁልጊዜ እንደሚጠረግ ቤት ያበራሉ፣ እያደር ይጣፍጣሉ። እነሱ ሰዎች ባሉበት ቦታ ሁሉ በረከት ይሆናል። አስቡት፣ የፈጣሪን ፍቅር መዳሰስ የሚቻልበት ብቸኛ መገለጫው ቁርባን። የፍቅር ስሜትን የፈጠረ ፍቅር ራሱ ስሜቱን የፈጠረ ባለቤቱን የቀመሰ ሰው እርቅ፣ በጎነት፣ ለማገልገል ፈቃደኝነትና መሰጠት ይታይበታል። ታዲያ በጊዜ ሂደት በልምምድ ብዛት አጥፍቶ በመመለስ ግን በመጣጣር እነኚህ ሰዎች ምን መምሰል ይጀምራሉ? ክርስቶስን መምሰል ይጀምራሉ ማለት ነው። ተራማጅ መቅደስ መሆን ይጀምራሉ ማለት ነው። የመንፈስ ፍሬ የሆነው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋህነት፣ ራስን መግዛት ገላትያ ላይ እንደተጻፈው በባህሪያቸው የበለጠ መታየት ይጀምራል። እያደር ታዲያ ላያቸው ላይ ልዩ ምልክት ይወጣል። ምን የሚባል ጽናት። በመከራ ውስጥ የጸኑ ይሆናሉ። በህመም በሐዘን በችግር ጊዜ ብቻቸውን እንዳልሆኑ ክርስቶስ ከእነርሱ ጋር እንዳለ ለእነርሱ እንደተሰቃየ ከራሳቸው በላይ የብርታት ምንጭ እንዳላቸው ያስተውላሉ ማለት ነው። በዚህ አልበቃም፣ እኛነትም ይገባቸዋል። የጋራ ተግባር የሆነው ቁርባን ታዲያ አማኙ፣ ቤተክርስቲያኑ፣ ቤተሰብ፣ የሃይማኖት አባት ብዙዎች ባሉበት በህብረት ስለሚደረግ ለሁሉም ፍቅር እንዲኖራቸው ያደርጋል። አካላዊና መንፈሳዊ ማንነት መሀል ያለውን ክፍተት ምን ያደርጋል? ቁርባኑ ይዘጋል። ይህን ስላችሁ ታዲያ አስማት አይደለም፣ በአንድ ጀንበር አይቀየሩም። እያደር ግን በሰላም በበለጠ ፍቅር በበለጠ ዓላማ እየተገለጡ እየበሩ ይሄዳሉ። ለምን ነበር ይድረስ የጀመርኩት? ሚስጥር ነው። ለማንም እንዳትናገሩ፣ ለራሳችሁ ሲባርኩት። ሰላሙ ነው።